ይችላል ሃይሚን መረዳ ካልቻለኝ መቀበል ካልቻለ እኔን መተው እኮ ነው። ታዲያ ሰላም መስጠት ነው። አልጨነቅም ብል መጨነቅ ግድ ነው። ምክንያቱም ሌላውን ነገር ተውና ትልቅ ነገር ነው። ልጅ በጣም ትልቅ እኔ መከለክላት ካልተመቻት ሃይሚ እኔን መተው አለባት። ኧረ ብሩኬ ተው፣ ኧረ ተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ብሩኬ በፍፄ ቤት መጥቷል። ቪዲዮ ስጠብቁ ነበር ብዬ አምናለሁ። እኔ ራሴ ጠብቃቸው ነበር። አንዴ ብሩኬ ቤት አንዴ ሃይሚ ቤት እየሄድኩ ማለት ነው። የሉም እንግዲህ በሌላ ሰው ቤት ነው የመጣው። በፍፄ ቤት ፍፄ ነው እንግዲህ ሊያናግረው ሊጠይቀው የጠራው ትላንትን በማላቸው ነበር። እናመሰግናለን አንተና ሚፍታር ማለት ነው። ሚፍታ ደክሞታል መሰለኝ ብሎ ሲያቅተው ዝም ብሏል። ሚፍታ ነበር በጣም የሚጨነቁ በማላቸው በፊት እና አንተንም እናመሰግናለን። ትላንትም ነገሮችን ልፈታ ብዬ ሳገኛቸው ከዛ በኋላ እንዳጋጣሚ ሃይሚ መጣች። አዩም ደግሞ ያልሆነ ነገር እየተናገረች ነው። አፈቅራለሁ ምናምን የሚል ነገር እያለ ነው እንግዲህ ብሩኬ ምንወድ ምናከብር ወንድማችን በዚህ መልኩ አይደለም። የፈለገ ነገር እሷ እንደዚህ አታናድጂኝ፣ እንደዚህ አትናገሪ፣ እንደዚህ አትሁኚ ብለህ ብትናገርትም ሃይሚ ጥፋት የለባትም። መጀመሪያው ጥፋት ያንተ ነው። በአንተ ምክንያት ነው እቺ ልጅ እንደዚህ ሆንኩ ብላ የመጣችው። አረክም ይሄን ነገር ፈጸምክም አልፈጸምክም በአንተ ምክንያት ነው ይሄ ነገር የተጀመረው። ይሄን ማሰብ ይሄን ማወቅ አለብህ ብሩኬ። በጣም ጥፋት የለብም። ጥሩ ልጅ ነህ፣ የዋነ መናገር አትችልም። ቢከፋ ራሱ አትናገርም፣ አታወጣም፣ በውስጥ ነው የምትጎዳው እያለን ብዙ ጊዜ እንናገራለን። ግን ሀቅ ቦታ ላይ ነው መናገር ያለብን። እዚህ ቦታ ላይ አሁን ሃይሚ እልክ ውስጥ እንኳን ብትገባች ልጅ እያናደደቻት ነው፣ እየተከታተለች ነው። አንተም ደግሞ ነገሮችን ልፈታ ነው ልጠይቃት ነው እንደዚህ እያልክ እየጠራክ የምትጠይቃት ነገር ከእሷ ጋር ብቻ አንድ ክላስ ውስጥ ከእሷ ጋር ብቻ አንድ ሩም ውስጥ የምታደርገው ነገር ከአንተ ማይመስል ነገር ነው። እንደዚህ አይደለም የምትጠይቃት። ይሄን እያየች ነው ሃይሚ እልክ ውስጥ እየገባች ያለችው። እች ልጅ ደግሞ የምር ታፈቅራለች። ለሴት ልጅ ክብር የሚባል ነገር አለ። ብታስረዳት ብትነግራት ራሱ ሄጂ አንቺ የምን ልጅ ውጡ፣ አይናችሁ ውጡ፣ አልፈልጋችሁም እያልክ እንደዚህ በዚህ ልክ አይደለም። ያችን ራሱ እኮ የኔ አይደለም እያልክ ምንም ቢሆን ልጅ ነው እኮ አለ። ምንም ቢሆን ልጅ የመሰለ ነገር ነው ልጅ እና ይሄ ልጅ የኔ ነው ለማለት እየፈለገ ነው ብሩኬ። የሚያስፈራ ነገር ነው። ብቻ መጨረሻውን ለማየት ያብቃን። ለልጅና ለልጅ እናት የተባለችው ለእሷ ክብር እየሰጠ ነው። ክብር መሰጠት አለበት ለልጅ እናት። ለሴት ልጅ ነፍሰ ጡር ከሆነች ክብር መሰጠት አለበት። ክብርም ይሰጣል። ግን በዚህ ልክ አይደለም። ክብር ብሰጣትም ሃይሚን እያንቋሸሽ ሃይሚን የበታችነት እንዲሰማት እያደረክ አይደለም ብሩኬ። ለእሷ ብታዝን እንኳን ወይ ጥፋት ሊሆን ይችላል ወይ ላይሆን ይችላል፣ አናቅም። መጨረሻውን ብቻ ለማየት ያብቃን። ግን ሃይሚ እልክ ውስጥ እየገባች ነው። እቺ ልጅ እያናደደቻት ነው። ከመሀል ብዙ ነገር ውስጥ እያላችሁ ብዙ ህይወት እየመራችሁ ያላችሁ ነው። ከመሬት ተነስታ መታ እንደዚህ አረገዝኩ የብሩኬ ነው ከኔ ጋር ተኝቶ አንቺ ሳታይ ምናምን ብላ በመሀላችሁ የገባችሁ እና ሃይሚን አይታ መናደድ የለባትም። እንደ ሴት ልጅ ናት። እስካፈቀረች ድረስ ደግሞ አንድ ላይ ከሆናችሁ አብራችሁ መስራት አብራችሁ መሆን ከጀመራችሁ አመታትን እያስቆጠራችሁ ነው። ይሄን ማሰብ አለብህ ብሩኬ። ብታጠፋ ራሱ እቺ ልጅ ጥፋቷን ማየት ብቻ የለብህም። ሴት ልጅ ናት፣ ታፈቅራለች፣ ትወዳለች። ስለምትወድህ ነው። ግን ሴት ልጅ እንዳፈቀረች ልክ መስዋዕት እንደምትከፍለው ልክ ደግሞ ከቆረጠች ጥሩ አይደለም። በኋላ ደግሞ ተመለሰ ትለምናታለህ። ጥሩ አይደለም። ትናንትም እያልን ነበር። ለምን አሁን ብዙ 100% አንተ ጥፋተኛ ነህ ለማለት አይደለም። አደረክ ካላደረክ የምናውቀው ነገር የለም፣ አናቅም። ግን አንተ የወንክ ያለከው እየሰጣት እያደረክ ያለከው ነገር ትክክል አይደለም። በዚህ ሁኔታ አይደለም። ለምን አንተ መቻል አለብክ። ወንድ ልጅ ነክ። ይሄ ነገር የተፈጠረው በአንተ ምክንያት ነው የመጣው ነገሩ የመጣው በአንተ ምክንያት ስለሆነ በሃይሚ ምክንያት ቢመጣ አንዱ ሃይሚን አስረገዝኳት እንደዚህ ያረኳት ብሎ አንድ ወንድ ተነስቶ ቢመጣ በሃይሚ ቢጀመር ሆነም አልሆነም ነገሩ እስኪረጋገጥ ድረስ ሃይሚ ጥፋት ነው እንላለን። ሃይሚ በዚህ ሁኔታ አንተን ብታይና አንተን ብታመናጭቅ። ግን ይሄ ነገር በአንተ ምክንያት ነው። ወንድ ልጅ ነው። በዛ ላይ ደግሞ እሱ አስረገዘኝ በሚል ነገር ነው የተነሳው የመጣው። ለዚህ እቺ ልጅ ስለምታፈቅር ከአንተ ጋር ብዙ መስዋዕት አብራ እየሰራች አብራ እያደገች ብዙ ነገር ነገ ለትልቅ ነገር እያሰበች ስለሆነ ሊከፋትና ልትናደድ ልትበሳጭ ትችላለች። ይሄን ደግሞ አንተ ማሰብ አለብክ። እኔ ባልኩት መንገድ ካለ ተረዳችኝ ከኔ መራቅ አለባት፣ እኔ መተው አለባት። እንዲህ ሰውን ከሰው መራቅና ሰው መተው እንዲቀላል ነገር ነው እንዴ? ቀላል ነገር ነው ወይ? ግን እሷ ምንም ጥፋት የለባትም። አሁንም እሷ ጥፋት የለባትም። እኔ ሀቅ ቦታ ነው የምናገረው። እኔ ለሃይሚ መላደላም ለብሩኬ መላደላም ሁለቱም አንድ ላይ ሲሆኑ ነው ደስ የሚለው።
ሲጎዱ ማየት ይከብዳል። እኔ ባለፈው ሰሞን ብሩኬ መናገር አይችልም ምስኪን ነው ብዬ የተጨነኩ ነበር። ተናግሮ አይወጣም እያልኩ የተጨነኩ ነበር። ግን ከለስ እንግዲህ በኦዲየንሶችም የተናገረ ነው። ሳታውቁ እንደዚህ በእኔ ትፈርዳላችሁ፣ እንደዚህ ታደርጋላችሁ ምናምን እያለ ነው። ሳታውቁ አይደለም እንግዲህ ሰው የመሰለውን ነገር ነው የሚናገረው፣ የሚያዩን ነገር ነው የሚናገረው። እንግዲህ በቪዲዮ ነው የመጣችሁት። በቪዲዮ የምታደርጉት ነገር ድራማ እንኳን ቢሆን ለሴት ልጅ